ወደ አውሮፓ ለመሄድ ካሰባችሁ እነኚህ 5 ሀገራት የበለጠ ስራ ያለባቸውና የበለጠ አሪፍ እድሎችን ያስቀመጡ ናቸው። እነኚህ 5 ሀገራትን ደግሞ በዝርዝር አስቀምጥላችኋለሁ። የመጀመሪያው ጀርመን ነች። ከዛ ደግሞ አየርላንድን እናገኛታለን። በሶስተኛ ደረጃ ኔዘርላንድ ትጠቅሳለች። ፖላንድና ክሮኤሺያ ሪፐብሊክ። እነኚህ 5 ሀገራት አሁን ላይ ስራ ለማግኘት እጅግ በጣም ቀላል ከሌሎቹ አውሮፓ ሀገራት አንጻር ሲታይ ቀላልና በርካታ የሰራተኛ ቁጥር የሚፈልጉ ሀገራት ናቸው። እነኚህ የሰራተኛ ቁጥር በርካታ የሰራተኛ ቁጥር የሚፈልጉ ሀገራት ደግሞ በየትኛው የስራ ዘርፍ የበለጠ ሰራተኛ ይፈልጋሉ የሚለውን ደግሞ እንመለከታለን። የመጀመሪያ ጀርመንን እንመለከት። እንግዲህ ጀርመን እንደምታውቁት አንደኛ ስትሮንግ ኢኮኖሚ ነው ያላት። ሃይ ዲማንድ ፎር ስኪልድ ወርከር ስፔሻሊ ቴክኒካል ፊልድ ላይ እጅግ በጣም በርካታ ሰራተኛ እንደምትፈልግ በተለያዩ የማስታወቂያ መንገዶች ትናገራለች። እንዲሁም ደግሞ የተለያዩ እድሎችን ማስቀምጣለች። ለምሳሌ ኢንጂነሪንግ፣ በኢንጂነሪንግ ዘርፍ ሜካኒካል ኢንጂነሪንግ፣ ኤሌክትሪክ ኢንጂነሪንግ፣ ሲቪል ኢንጂነሪንግ በእነዚህ የተመረቃችሁ ጀርመን ስራ ለማግኘት ቀላል ነው። ሌላኛው አይቲ ኤንድ ሶፍትዌር ዲቨሎፕመንት ነው። በአይቲ እና በሶፍትዌር ዲቨሎፕመንት የተመረቃችሁ ሰዎች ስራ የማግኘት እድላችሁ ከፍተኛ ነው። ማኒፋክቸሪንግ ኤንድ ሎጂስቲክ አለ ሌላኛው። በዚህ ዘርፍም የተመረቃችሁ ሰዎች ደግሞ በጀርመን ላይ ብትሞክሩ የበለጠ ስራ የማግኘት እድላችሁ ሰፊ ነው። ሄልዝ ኬር አለ። ለምሳሌ ነርስ እና የመሳሰሉ በሄልዝ ኬር ውስጥ ያሉ የተለያዩ ሙያዎች አሉ። እነኚህም እጅግ በጣም ከሚፈለጉ የስራ አይነቶች ወይም ደግሞ ሙያዎች መካከል የሚጠቀስ ነው። ስኪልድ ትሬድስ ለምሳሌ ፕለምበርስ፣ ኤሌክትሪሺያንስ የመሳሰሉ ሰዎችም እንዲሁ ይፈልጋሉ። ጀርመን እንግዲህ ብሉ ካርድ ሲስተም አለ። ስኪልድ ነን ኢ ወርከር ሜክስ ዘ ፕሮሰስ ስሙዘር ነው የሚባለው። ስለዚህ ይህንኛውን ልትመለከቱ ትችላላችሁ እንደ አማራጭ። ብሉ ካርድ የሚባለው አሪፍ ነው። ስለዚህ ጀርመን ላይ የተለያዩ ቪዲዮዎችም ሰርቼላችኋለሁ። የተሻለ የስራ እድል አለባቸው ተብሎ ከሚታሰቡ ሀገራት መካከል በግንባር ቀደም ትጠቀሳለች። የጀርመን ኢኮኖሚ እንደሚታወቀው እጅግ በጣም በአውሮፓ ውስጥ ሀያሉ እና ጉልበታም ነው። በሁለተኛ ላይ አየርላንድን እንመለከታለን። አየርላንድ ደግሞ መልቲናሽናል ነው። መኒ መልቲናሽናል ፒፕል ያለበት ነው። የእንግሊዝኛን ጨምሮ ፍሬንች የተለያዩ ቋንቋዎች ይነገራሉ አየርላንድ ውስጥ። አየርላንድ ደግሞ የበለጠ የምትፈልጋቸው የስራ አይነቶች አሉ። ለምሳሌ ከስተመር ሰርቪስ፣ ቴክ ሰፖርት ስፔሻሊ ፎር ስፒከርስ ኦፍ መልቲፕል ላንጉዌጅ የተለያዩ ቋንቋ ለሚናገሩ ሰዎች ደግሞ የበለጠ የስራ እድሉ ሰፊ ነው። እንደ ሌሎቹ ሁሉ አይቲ እና ሶፍትዌር ዲቨሎፕመንት ላይ የተመረቃችሁ ሰዎችም አየርላንድ ስራ ለማግኘት እጅግ ይቀላል። ፋይናንስ ኤንድ አካውንቲንግ ሌላኛው እጅግ በጣም የሚፈለግ ነው። ፋርማሲውቲካልስ ሙያ ላይ ያላችሁም እንዲሁ በጣም የሚፈለግ ነው። ሆስፒታሊቲ ዘርፍ ላይ ለምሳሌ እንደ ሆቴል፣ ሬስቶራንት የመሳሰሉ በርካታ የስራ ዘርፎች ክፍት የስራ ዘርፎች ያሉበት ነው። በዚህ ዘርፍ ላይ ብትፈልጉ በአየርላንድ ሰፊ የስራ አማራጮችን የምታገኙባቸው ናቸው። ሶስተኛ ላይ ኔዘርላንድን እንመለከታለን። ኔዘርላንድ ደግሞ ሃይ ዲማንድ ስኪልድ ወርከር ነው። መኒ ካምፓኒስ ኦፕሬት ኢን ኢንግሊሽ በተለይ ደግሞ በእንግሊዝኛ በርካታ የሆኑ ካምፓኒዎች በእንግሊዝኛ ቋንቋ ይጠቀማሉ። ለምሳሌ ኢንጂነሪንግ ኤንድ ቴክኖሎጂ፣ ካልቸር ኤንድ ግሪን ሃውስ ወርክ ላይ፣ ሎጂስቲክ ኤንድ ትራንስፖርት ላይ የተሰማራችሁ ወይም ደግሞ እዚህ ሙያ ላይ ልምድና ትምህርቱም ያላችሁ ሰዎች ትሞክሩ ትችላላችሁ። ፋይናንስ ኤንድ ኢንሹራንስ ዘርፍ ላይ ለተመረቃችሁም ሰፊ እድል አለ በኔዘርላንድ። ክሬቲቭ ኢንዱስትሪ ለምሳሌ ዲዛይን፣ ማርኬቲንግ ለመሳሰሉ ሙያ ላይ ያላላችሁ ሰዎችም እጅግ በጣም ኔዘርላንድ ምቹና በርካታ የስራ አማራጭ ያላት ነች። በአራተኛ ላይ የምንመለከታት ፖላንድን ነው። ፖላንድ ደግሞ ራፒድ ግሮዊንግ ኢኮኖሚ አላት ተብለው ከሚጠቀሱ ሀገራት መካከል የምትጠቀስ ነች። ኒድ ፎር ቦዝ ስኪልድ ኤንድ አንስኪልድ ሌበሮች ወይም ደግሞ የቀን ስራ የሚሰሩ ሰዎችን ራሱ በብዛት የምትፈልግ ሀገር ነች ፖላንድ። በርካታ የሆኑ ኢንዱስትሪዎች አሏት። ለምሳሌ እጅግ በጣም በርካታ ሰራተኞችን እፈልጋለሁ ብለው በብዛት ከሚወጡት ውስጥ ከተጠቀሱት ውስጥ ዌርሃውስ ኤንድ ፋክተሪ ጆብስ አለ። ኮንስትራክሽን ውስጥ አለ። ከኮንስትራክሽን ጋር የተገናኘ ምሩቅ ልትሆኑ ትችላላችሁ። ልምድ ያላችሁ ትሆኑ ትችላላችሁ። በኮንስትራክሽን ዘርፍ ሰፊ የስራ እድል ነው ያለው
ፖላንድ ውስጥ አይቲ ኤንድ ቴክኖሎጂ ዘርፍ ላይ አለ። ስፔሻሊ ቢግ ሲቲስ ላይክ ዋርሳው ኤንድ ካርኮቭ የሚባሉ ከተሞች በተለይ እነኚህ አይቲ ላይ ቴክ ላይ የሚሰሩ ሰዎችን በብዛት የሚፈልጉ ናቸው። ከስተመር ሰርቪስ ሴንተርስ እንዲሁም ደግሞ አግሪካልቸር ላይ በግብርና ላይ የተመረቃችሁ ሰዎችን በብዛት ስራ ማግኘት የምትችሉት ፖላንድ ውስጥ ነው ማለት ነው። ፖላንድ ልትመርጧ ትችላላችሁ። እነኚህ በከፍተኛ ሁኔታ ይፈልጋሉ ተብለው በሊስቱ የመጀመሪያው ላይ ከተቀመጡ የሙያ አይነቶች፣ ሌሎች የተለያዩ ሙያዎች አሉ። ነገር ግን የምጠቅስላችሁ በዋናነት የሚፈለጉ የስራ አይነቶች የትኞቹ ናቸው የሚለውን እንድታውቁት ያህል ነው። አምስተኛ ላይ የምናገኛት ክሮሺያን ነው። ክሮሺያ ሪፐብሊክ ሃይ ዲማንድ ፎሬን ወርከርስ፣ በተለይ ደግሞ ለውጭ ሀገር ሰራተኞች ሰፊ የስራ አማራጮችን ይዛለች። ለቀን ሰራተኞችም ሳይቀር በተለይ በጉልበት ስራ ለሚሰማሩ ሰዎች ራሱ በርካታ ኢንዱስትሪዎች ስላሉ የተለያዩ ኢንዱስትሪዎች የሚሰጡ የተለያዩ ሰርቪሶች አሉ። እነኛ ሰርቪሶች ላይ እንድትሰማሩ በርካታ የስራ አማራጮችን ለፎሬነር ወይም ደግሞ ለውጭ ሀገር ዜጎች ክፍት አድርጋለች። ለምሳሌ ቶፕ 5 ተብለው ከተጠቀሱ የስራ አይነቶች መካከል ማኒፋክቸሪንግ ኤንድ አሴምብሊንግ ላይን ጆብስ አለ። ዌርሃውስ ወርክ ከቤት ውስጥ ጋር ስራ ጋር የተገናኙ የተለያዩ ወርኮች አሉ። ከኮንስትራክሽን ጋር በተለይ ደግሞ ሰፊ የሆነ የኮንስትራክሽን ስራ የሚሰራባት ሀገር ስለሆነ ግንባታዎች በከፍተኛ ሁኔታ እያደጉባት ካለ ሀገራት መካከል በግንባር ቀደምትነት የምትጠቀስ ስለሆነች ክሮሺያን ልትመርጡ ትችላላችሁ። ሆስፒታሊቲው ራሱ እጅግ በጣም ሰፊ ለውጭ ሀገር ሰራተኞችም ክፍት የሆነ ነው። ሆቴል ውስጥ ሊሆን ይችላል፣ ሬስቶራንት ውስጥ ከመስተንግዶ ጀምሮ ሼፎችን በርካታ ሰራተኞችን ይፈልጋሉ። እንደሌሎቹ ሁሉ ቴክ ላይ ከስተመር ሰርቪስ ሮል ላይ በከፍተኛ ሁኔታ ሰራተኞቹን ከሚፈልጉ ሀገራት መካከል የምትጠቀሰው ክሮሺያ ውስጥ እነኚህ ስራዎች ማግኘት ትችላላችሁ ማለት ነው። እንግዲህ እነኚህ 5 ሀገሮችን ለዛሬ እንደ አማራጭ እንድትጠቀሟቸው ጋበዝኳችሁ። የመጀመሪያው ጀርመን ነው፣ በደንብ ስራ ልታገኙበት የምትችሉት። ሁለተኛዋ አየርላንድ ነች። ሶስተኛዋ ደግሞ ኔዘርላንድ ነች። አራተኛዋ ደግሞ ፖላንድ ነች። አምስተኛዋ ደግሞ ክሮሺያ ነች። እነኚህ 5 ሀገሮች እጅግ ሰፊ የስራ እድልና አማራጭ አለባቸው። ለበርካታ የውጭ ሀገር ዜጎች ደግሞ በቪዛ ሰጥተው ወደ ሀገራቸው መጥተው እንዲሰሩ ልዩ ፍቃድ የሰጡ 5 ሀገራት ናቸው። ሞክሩ። መልካም እድል ይሁንላችሁ። ይህ ይልማ ጆብ ነው። በስራ በቢዝነስ በቪዛ ጉዞ ጉዳዮች ላይ ሀሳቦች የምንለዋወጥበት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።